ሌሎች ተማሪዎች ውድ ምግቦች ሲበሉ አማን ከባምባ ውሃ ጠጥቶ ረሃቡን ያስታግሳል። ከዛም ከዛፍ ስር ተቀምጦ በአሮጌ ደብተር ላይ ይጽፋል። የካውያ ጓደኞች አማንን ብዙ ጊዜ ያስቸግሩታል። የብስክሌቱን ጎማ አየርም ያስተነፍሱበታል። በመጽሐፍ ላይ ውሃ ያፈሳሉ። ነገር ግን አማን አይቆጣቸውም። ዝም ብሎ ይሄዳል። ይህ ዝምታው ለሰዎች ግራ የሚያጋባ ነበር። ነገር ግን ማንም ወደ ልቡ ውስጥ ለማየት አልሞከረም። ከዛም ሁሉም ነገር የለወጠ ያ መጥፎ ቀንም መጣ። የኮሌጅ በዓል ቀርቧል። ግቢው በአበቦችም አጊጧል። ሁሉም ደስተኞች ነበሩ። ካውያ በዛ ቀን በጣም ቆንጆ ነጭ ልብስ ለብሳ ነበር። ሁሉም እሷን ያያሉ። ካውያ ከጓደኞቹ ጋር ስትስቅ አማን አለፈ። የዛሬው የአማን ሁኔታ በጣም ያሳዝን ነበር። ልብሱ በጭቃ ተበክሏል፣ ፊቱም ገርጥቷል፣ በከፍተኛ ትኩሳት ይንቀጠቀጣል። ለመራመድ እየተቸገረ ነበር። በእጁ ፋይል ይዞ ወደ ርዕሰ መምህሩ ቢሮ ይሄዳል። አማን እየተንገዳገደ አይኑ ላይ ጨለማ እየመታበት ነበር። ልክ በካውያ አጠገብ ሲያልፍ በድካም ምክንያት ወድቆ በካውያ ነጭ ልብስ ላይ ጭቃ ማረፈ። በድንገት ሁሉም ዝም አሉ። ካውያ ልብሷን አየች። ከዛም የወደቀውን አማንም አየች። በጣም ተቆጣች። አማን ደነገጠ። ፋይሉን እየሰበሰበ ይቅርታ አላየውሽም፣ ጤናዬ ደህና አይደለም አለ። ግን ካውያ አልሰማችም። ጓደኞቿ አማንን ከበቡት። ካውያ እንዴት ወደኔ ትቀርባለህ? እንዳንተ ያሉ ሰዎች እዚህ መግባት የለባቸውም። አንተ ቆሻሻ ነህ። የለበስከው ልብስ ከቤት ሰራተኞች ልብስ እንኳን ያነሰ ነው አለችው። አማን ዝም ብሎ ይሰማል። እግሮቹ ይንቀጠቀጣሉ። ካውያ በሰዎች ፊት በየቀኑ ይህንን ብስክሌት ይዘህ የምትመጣው ትኩረት ፈልገህ ነው። እንዲህ ደሃ መስለህ ብትዞር አንዲት ሴት ታዝንልኛለች ብለህ ታስባለህ። ግን አማን ስማ፣ በዚህ ዓለም ላይ የቀረኸው ብቸኛው ወንድ ብትሆን እንኳን በአንተ ላይ መጥፋትን የምመርጠው። መውደድማ አይታሰብም። አንተ ቆሻሻ ብቻ ነህ አለችው። ሁሉም ተማሪዎች ይስቁ ጀመር። አማን አንድ ጊዜ ካውያን አየ። በአይኖቹ ውስጥ ትልቅ ህመም ነበር። አማን ምንም መልስ ሳይሰጥ ፋይሉን ይዞ ወጣ። ብስክሌቱን ይዞ ወደ ኋላ ሳይመለከትም ሄደ። በዛ ቀን በብስክሌቱ ድምፅ ውስጥ ለቅሶ ነበር። ከዛ ቀን በኋላ አማን ወደ ኮሌጁ አልተመለሰም። መጀመሪያ ላይ ማንም ግድ አልሰጠውም። ካውያና ጓደኞቿ አማንን በማባረራቸው ተደሰቱ። ነገር ግን ቀናት ሲያልፍ የብስክሌቱ ድምፅም ጠፋ። ካውያ አማን የሚቀመጥበት ባዶ ቦታ ሲያያት አንድ ነገር ይሰማታል። በክፍል ውስጥ ያለው ባዶ ወንበር ያስጨንቃት ጀመር። ትልቅ በደል እንደፈጸመችም ይሰማታል። ግን በኩራቷ ምክንያት ስሜቷን ደበቀችው። 3 ሳምንታት አለፉ። አንድ ቀን የቤተ መጻሕፍት ሰራተኛው ወደ ካውያ መጣ። በእጁ አንዲት አሮጌ ደብተር ነበረች። ሰራተኛው ልጄ፣ ይህች ደብተር ቤተ መጻሕፍት ውስጥ አገኘዋት። የአማን ስም አለበት። ያ ልጅ አሁን አይመጣም። አንቺ ያዢውና ሲመጣ ስጪው አላት። ካውያ ደብተሩን ተቀበለች። ደብተሩ በጣም ያረጀ ነበር። ካውያ ልትጥለው አስባ ነበር። ነገር ግን በደሃው ልጅ ልብ ውስጥ ምን እንዳለ ለማወቅ ፈለገች። ሌሊት ነበር። ውጭ ዝናብም ይዘንባል። ካውያ ደብተሩን ከፈተች። በመጀመሪያው ገጽ ላይ የአንዲት ትንሽ ልጅ ፎቶ ነበር። ሕፃኗ ቆንጆ ናት፣ ነገር ግን በፊቷ ላይ ህመም ይታያል። ከፎቶው ስር እህቴ ሴኒያ ተብሎ ተጽፏል። ካውያ ገጹን ስትገልጠው የእያንዳንዱ ወር በጀት ተጽፏል። የቤት ክራይ 500፣ የመድኃኒት 2500፣ የአባቴ ዕዳ 1000 እና መጨረሻ ላይ ለኔ ምግብ 10 ብር ብሎ ተጽፏል። ካውያ ደነገጠች። ቀጣዩን ገጽ ገለጠች። በደብተሩ ውስጥ የተጻፈው በጣም አሳዛኝ ነበር። አማን እንዲህ ብሎ ጽፏል። አባቴ ከሞተ 1 ዓመት ሆነው። እሱ ተራ ሰራተኛ ነበር፣ ግን እኔ ትልቅ ሰው እንደሆን ይፈልጋል። በመኪና አደጋ ሲሞት ዓለም ጨለመችብኝ። ዘመዶች ጥለውን ሄዱ። አባቴ ለሕክምና ዕዳ ጥሎብን ነበር። ዕዳውን ለመክፈል ቤታችንን ሸጥኩ። አሁን እኔና እህቴ ሴኒ በአንዲት ትንሽ ክፍል ውስጥ እንኖራለን። ግን ለአባቴ ትምህርቴን እንደመጨረስ ቃል ገብቼለት ነበር። ለዚህ ነው ወደ ኮሌጅ የሚሄደው። የካውያ እጆች መንቀጥቀጥም ጀመሩ።